የለየለት ውድቀት መስከረም 30ን መጠበቅ አያስፈልግም። ኢትዮጵያ ወደ መበታተን ደረጃ እየደረሰች መሆኑ ግልጽ ነው። ነገር ግን ህዝቦች በአንድነት ቆመው ይህንን መንግስት የተሰጠህ ዕድል ይበቃሃል ማለት አለባቸው። የኦሮሞ ነጻነት ሰራዊት ኢትዮጵያ እንድትበታተንም ሆነ እንድትቀጥል የመወሰን አቅም አለው። ውሳኔው የራሳችን ነው ሲል ነው የኦሮሞ የቀድሞ ሰራዊት መሪ አስተያየቱን የሰጠው። በአሁን ሰዓት የኦሮሞን ህዝብ ሙሉ በሙሉ ተቆጣጥረናል። አንዲት የቀረችው መዋቅር መከላከያ ሰራዊቱ ጋር ተንጠላጥላ የቀረች ክርን መቁረጥ ብቻ ነው የቀረን። ከዛም ሀገር እንረከባለን። የኦሮሞ ነጻነት ሰራዊት የራሱን መዋቅር እየዘረጋ ነው ብሏል። አሁን ያለው ትግል ሲቋጭ ለሁሉም የሀገሪቱ ጭቁን ህዝቦች በሰውነታቸው ተከብረው የሚኖሩበትን አሰራር እንፈጥራለን በማለትም ጭምር ከእጅ ወደ አፍ የሆነ ህይወት የሚኖረው ህዝባችን ላይ ዛሬም እስራት፣ አፈና፣ ግድያና መፈናቀል እየተደረገ ነው የሚለው ጃልመሮ ኦሮሞ ሆኖ ስለተወለደ ብቻ ሰው እየተገደለ ነው የሚል ሐሳብ አንስቷል። ኢትዮጵያ ውስጥ በአሁን ሰዓት ለህዝብ የቆመ ህጋዊ የሆነ መንግስት የለም። እንደውም የህዝብን ትግል ቀልብሶ ስልጣን የተቆናጠጠ ኃይል ነው ያለው ሲልም አክሏል። መንግስት በአሁን ሰዓት በኦሮሞ ህዝብ ላይ እየወሰደ ላለው ተግባር ከህዝብ ጋር እየታገልን ያለ ነው ያለ ሲሆን እኛ ብቻችንን መከላከል ሳይሆን ህዝቡም የጦርነት ገፈት ቀማሽ ነው። ትግሉ መቀልበሱን ያወቀው ህዝብ ዛሬም ትግል ላይ ነው። ሰው እኛ አካባቢ ያለውን ችግር እንደ ችግር እያወራ አይደለም ብሏል። በሚደረገው ትግልና የመንግስት ወታደሮች ላይ በሚወሰደው እርምጃም እነሱም መስዋዕትነት እየከፈሉ ነው ሲልም አክሏል። ትግሉ በአንድ ቀን የሚያልቅ አይደለም። ሰራዊቱ ምንም ያህል በበርካታ ነገሮች የተደራጀ ቢሆንም በአሁን ሰዓት ግን ድላችን እየቀረበ ነው የሚመስለኝ። የሰራዊቱ የቀድሞ መዋጋት ብቃቱ ወርዷል። በአካባቢው ከሰራዊቱ ይልቅ የኛ የጦር ኃይል የበላይነት ወስዷል በማለትም ተናግሯል። ዛሬ ላይ አብዛኛው ወጣት ስራ አጥ በመሆኑ ለውትድርና በርካታ ወጣቶች በኢትዮጵያ ሲመለመሉ ይስተዋላል ያለው ጃልመሮ በርካታ ወጣቶች እኛን ተቀላቅለው አፈሙዝ እያዞሩ ነው፣ መንግስት አቅሙን እያጣ ፕሮፓጋንዳ ብቻ እየነፋ ነው ያለው በማለት አስተያየቱን ሰጥቷል። ዛሬም ቢሆን ብልጽግና ብለው ራሳቸውን ከሚጠሩት ካድሬዎች በላይ የተሻለ ሀገር መምራት የሚችል ጭንቅላት ያለው ጫካ ውስጥ ነው የሚለው የጦሩ መሪ በሙሉ ልብ መናገር የምንችለው ይችን ሀገር አሸንፈን ብንወጣ የተሻለ አድርገን በአንድነት ወይም መነጣጠል ካለና መገንጠል ከመጣ ደግሞ በጥሩ ጎረቤትነት ማስቀጠል የመቻል አቅም አለን ሲል ነው የተናገረው። የለየለት ውድቀት መስከረም 30ን መጠበቅ አያስፈልግም። ኢትዮጵያ ወደ መበታተን ደረጃ እየደረሰች መሆኑ ግልጽ ነው። ነገር ግን ህዝቦች በአንድነት ቆመው ይህንን መንግስት የተሰጠህ ዕድል ይበቃሃል ማለት አለባቸው። የኦሮሞ ነጻነት ሰራዊት ኢትዮጵያ እንድትበታተንም ሆነ እንድትቀጥል የመወሰን አቅም አለው። ውሳኔው የራሳችን ነው ሲል ነው የኦሮሞ የቀድሞ ሰራዊት መሪ አስተያየቱን የሰጠው። በአሁን ሰዓት የኦሮሞን ህዝብ ሙሉ በሙሉ ተቆጣጥረናል። አንዲት የቀረችው መዋቅር መከላከያ ሰራዊቱ ጋር ተንጠላጥላ የቀረች ክርን መቁረጥ ብቻ ነው የቀረን። ከዛም ሀገር እንረከባለን። የኦሮሞ ነጻነት ሰራዊት የራሱን መዋቅር እየዘረጋ ነው ብሏል። አሁን ያለው ትግል ሲቋጭ ለሁሉም የሀገሪቱ ጭቁን ህዝቦች በሰውነታቸው ተከብረው የሚኖሩበትን አሰራር እንፈጥራለን በማለትም ጭምር ከእጅ ወደ አፍ የሆነ ህይወት የሚኖረው ህዝባችን ላይ ዛሬም እስራት፣ አፈና፣ ግድያና መፈናቀል እየተደረገ ነው የሚለው ጃልመሮ ኦሮሞ ሆኖ ስለተወለደ ብቻ ሰው እየተገደለ ነው የሚል ሐሳብ አንስቷል። ኢትዮጵያ ውስጥ በአሁን ሰዓት ለህዝብ የቆመ ህጋዊ የሆነ መንግስት የለም። እንደውም የህዝብን ትግል ቀልብሶ ስልጣን የተቆናጠጠ ኃይል ነው ያለው ሲልም አክሏል። መንግስት በአሁን ሰዓት በኦሮሞ ህዝብ ላይ እየወሰደ ላለው ተግባር ከህዝብ ጋር እየታገልን ያለ ነው ያለ ሲሆን እኛ ብቻችንን መከላከል ሳይሆን ህዝቡም የጦርነት ገፈት ቀማሽ ነው። ትግሉ መቀልበሱን ያወቀው ህዝብ ዛሬም ትግል ላይ ነው። ሰው እኛ አካባቢ ያለውን ችግር እንደ ችግር እያወራ አይደለም ብሏል። በሚደረገው ትግልና የመንግስት ወታደሮች ላይ በሚወሰደው እርምጃም እነሱም መስዋዕትነት እየከፈሉ ነው ሲልም አክሏል። ትግሉ በአንድ ቀን የሚያልቅ አይደለም። ሰራዊቱ ምንም ያህል በበርካታ ነገሮች የተደራጀ ቢሆንም በአሁን ሰዓት ግን ድላችን እየቀረበ ነው የሚመስለኝ። የሰራዊቱ የቀድሞ መዋጋት ብቃቱ ወርዷል። በአካባቢው ከሰራዊቱ ይልቅ የኛ የጦር ኃይል የበላይነት ወስዷል በማለትም ተናግሯል። ዛሬ ላይ አብዛኛው ወጣት ስራ አጥ በመሆኑ ለውትድርና በርካታ ወጣቶች በኢትዮጵያ ሲመለመሉ ይስተዋላል ያለው ጃልመሮ በርካታ ወጣቶች እኛን ተቀላቅለው አፈሙዝ እያዞሩ ነው፣ መንግስት አቅሙን እያጣ ፕሮፓጋንዳ ብቻ እየነፋ ነው ያለው በማለት አስተያየቱን ሰጥቷል። ዛሬም ቢሆን ብልጽግና ብለው ራሳቸውን ከሚጠሩት ካድሬዎች በላይ የተሻለ ሀገር መምራት የሚችል ጭንቅላት ያለው ጫካ ውስጥ ነው የሚለው የጦሩ መሪ በሙሉ ልብ መናገር የምንችለው ይችን ሀገር አሸንፈን ብንወጣ የተሻለ አድርገን በአንድነት ወይም መነጣጠል ካለና መገንጠል ከመጣ ደግሞ በጥሩ ጎረቤትነት ማስቀጠል የመቻል አቅም አለን ሲል ነው የተናገረው። የለየለት ውድቀት መስከረም 30ን መጠበቅ አያስፈልግም። ኢትዮጵያ ወደ መበታተን ደረጃ እየደረሰች መሆኑ ግልጽ ነው። ነገር ግን ህዝቦች በአንድነት ቆመው ይህንን መንግስት የተሰጠህ ዕድል ይበቃሃል ማለት አለባቸው። የኦሮሞ ነጻነት ሰራዊት ኢትዮጵያ እንድትበታተንም ሆነ እንድትቀጥል የመወሰን አቅም አለው። ውሳኔው
የራሳችን ነው ሲል ነው የኦሮሞ የቀድሞ ሰራዊት መሪ አስተያየቱን የሰጠው። በአሁን ሰዓት የኦሮሞን ህዝብ ሙሉ በሙሉ ተቆጣጥረናል። አንዲት የቀረችው መዋቅር መከላከያ ሰራዊቱ ጋር ተንጠላጥላ የቀረች ክርን መቁረጥ ብቻ ነው የቀረን። ከዛም ሀገር እንረከባለን። የኦሮሞ ነጻነት ሰራዊት የራሱን መዋቅር እየዘረጋ ነው ብሏል። አሁን ያለው ትግል ሲቋጭ ለሁሉም የሀገሪቱ ጭቁን ህዝቦች በሰውነታቸው ተከብረው የሚኖሩበትን አሰራር እንፈጥራለን በማለትም ጭምር ከእጅ ወደ አፍ የሆነ ህይወት የሚኖረው ህዝባችን ላይ ዛሬም እስራት፣ አፈና፣ ግድያና መፈናቀል እየተደረገ ነው የሚለው ጃልመሮ ኦሮሞ ሆኖ ስለተወለደ ብቻ ሰው እየተገደለ ነው የሚል ሀሳብ አንስቷል። ኢትዮጵያ ውስጥ በአሁን ሰዓት ለህዝብ የቆመ ህጋዊ የሆነ መንግስት የለም። እንደውም የህዝብን ትግል ቀልብሶ ስልጣን የተቆናጠጠ ኃይል ነው ያለው ሲልም አክሏል። መንግስት በአሁን ሰዓት በኦሮሞ ህዝብ ላይ እየወሰደ ላለው ተግባር ከህዝብ ጋር እየታገልን ያለነው ያለ ሲሆን እኛ ብቻችንን መከላከል ሳይሆን ህዝቡም የጦርነት ገፈት ቀማሽ ነው። ትግሉ መቀልበሱን ያወቀው ህዝብ ዛሬም ትግል ላይ ነው። ሰው እኛ አካባቢ ያለውን ችግር እንደ ችግር እያወራ አይደለም ብሏል። በሚደረገው ትግልና የመንግስት ወታደሮች ላይ በሚወሰደው እርምጃም እነሱም መስዋዕትነት እየከፈሉ ነው ሲልም አክሏል። ትግሉ በአንድ ቀን የሚያልቅ አይደለም። ሰራዊቱ ምንም ያህል በበርካታ ነገሮች የተደራጀ ቢሆንም በአሁን ሰዓት ግን ድላችን እየቀረበ ነው የሚመስለኝ። የሰራዊቱ የቀድሞ መዋጋት ብቃቱ ወርዷል። በአካባቢው ከሰራዊቱ ይልቅ የኛ የጦር ኃይል የበላይነት ወስዷል በማለትም ተናግሯል። ዛሬ ላይ አብዛኛው ወጣት ስራ አጥ በመሆኑ ለውትድርና በርካታ ወጣቶች በኢትዮጵያ ሲመለመሉ ይስተዋላል ያለው ጃልመሮ በርካታ ወጣቶች እኛን ተቀላቅለው አፈሙዝ እያዞሩ ነው፣ መንግስት አቅሙን እያጣ ፕሮፓጋንዳ ብቻ እየነፋ ነው ያለው በማለት አስተያየቱን ሰጥቷል። ዛሬም ቢሆን ብልጽግና ብለው ራሳቸውን ከሚጠሩት ካድሬዎች በላይ የተሻለ ሀገር መምራት የሚችል ጭንቅላት ያለው ጫካ ውስጥ ነው የሚለው የጦሩ መሪ በሙሉ ልብ መናገር የምንችለው ይችን ሀገር አሸንፈን ብንወጣ የተሻለ አድርገን በአንድነት ወይም መነጣጠል ካለና መገንጠል ከመጣ ደግሞ በጥሩ ጎረቤትነት ማስቀጠል የመቻል አቅም አለን ሲል ነው የተናገረው። የለየለት ውድቀት መስከረም 30ን መጠበቅ አያስፈልግም። ኢትዮጵያ ወደ መበታተን ደረጃ እየደረሰች መሆኑ ግልጽ ነው። ነገር ግን ህዝቦች በአንድነት ቆመው ይህንን መንግስት የተሰጠህ ዕድል ይበቃሃል ማለት አለባቸው። የኦሮሞ ነጻነት ሰራዊት ኢትዮጵያ እንድትበታተንም ሆነ እንድትቀጥል የመወሰን አቅም አለው። ውሳኔው የራሳችን ነው ሲል ነው የኦሮሞ የቀድሞ ሰራዊት መሪ አስተያየቱን የሰጠው። በአሁን ሰዓት የኦሮሞን ህዝብ ሙሉ በሙሉ ተቆጣጥረናል። አንዲት የቀረችው መዋቅር መከላከያ ሰራዊቱ ጋር ተንጠላጥላ የቀረች ክርን መቁረጥ ብቻ ነው የቀረን። ከዛም ሀገር እንረከባለን። የኦሮሞ ነጻነት ሰራዊት የራሱን መዋቅር እየዘረጋ ነው ብሏል። አሁን ያለው ትግል ሲቋጭ ለሁሉም የሀገሪቱ ጭቁን ህዝቦች በሰውነታቸው ተከብረው የሚኖሩበትን አሰራር እንፈጥራለን በማለትም ጭምር ከእጅ ወደ አፍ የሆነ ህይወት የሚኖረው ህዝባችን ላይ ዛሬም እስራት፣ አፈና፣ ግድያና መፈናቀል እየተደረገ ነው የሚለው ጃልመሮ ኦሮሞ ሆኖ ስለተወለደ ብቻ ሰው እየተገደለ ነው የሚል ሀሳብ አንስቷል። ኢትዮጵያ ውስጥ በአሁን ሰዓት ለህዝብ የቆመ ህጋዊ የሆነ መንግስት የለም። እንደውም የህዝብን ትግል ቀልብሶ ስልጣን የተቆናጠጠ ኃይል ነው ያለው ሲልም አክሏል። መንግስት በአሁን ሰዓት በኦሮሞ ህዝብ ላይ እየወሰደ ላለው ተግባር ከህዝብ ጋር እየታገልን ያለነው ያለ ሲሆን እኛ ብቻችንን መከላከል ሳይሆን ህዝቡም የጦርነት ገፈት ቀማሽ ነው። ትግሉ መቀልበሱን ያወቀው ህዝብ ዛሬም ትግል ላይ ነው። ሰው እኛ አካባቢ ያለውን ችግር እንደ ችግር እያወራ አይደለም ብሏል። በሚደረገው ትግልና የመንግስት ወታደሮች ላይ በሚወሰደው እርምጃም እነሱም መስዋዕትነት እየከፈሉ ነው ሲልም አክሏል። ትግሉ በአንድ ቀን የሚያልቅ አይደለም። ሰራዊቱ ምንም ያህል በበርካታ ነገሮች የተደራጀ ቢሆንም በአሁን ሰዓት ግን ድላችን እየቀረበ ነው የሚመስለኝ። የሰራዊቱ የቀድሞ መዋጋት ብቃቱ ወርዷል። በአካባቢው ከሰራዊቱ ይልቅ የኛ የጦር ኃይል የበላይነት ወስዷል በማለትም ተናግሯል። ዛሬ ላይ አብዛኛው ወጣት ስራ አጥ በመሆኑ ለውትድርና በርካታ ወጣቶች በኢትዮጵያ ሲመለመሉ ይስተዋላል ያለው ጃልመሮ በርካታ ወጣቶች እኛን ተቀላቅለው አፈሙዝ እያዞሩ ነው፣ መንግስት አቅሙን እያጣ ፕሮፓጋንዳ ብቻ እየነፋ ነው ያለው በማለት አስተያየቱን ሰጥቷል። ዛሬም ቢሆን ብልጽግና ብለው ራሳቸውን ከሚጠሩት ካድሬዎች በላይ የተሻለ ሀገር መምራት የሚችል ጭንቅላት ያለው ጫካ ውስጥ ነው የሚለው የጦሩ መሪ